የህወሓት ተዋጊ ኃይል በፍጥነት እየፈራረሰ እንደሆነ ተነገረ። በወቅታዊና ስልታዊ ጉዳዮች ላይ ያተኮሩ የውስጥ ምንጮችና ወታደራዊ ትንታኔዎች እንደሚያመለክቱት የህወሓት የታጠቀው ኃይል በከፍተኛ ፍጥነት በመፈራረስ ላይ እንደሚገኝ ተዘግቧል። ከዚህ ቀደም ይንጸባረቅ የነበረው ወታደራዊ አንድነትና የእዝ ሰንሰለት አሁን ላይ ሙሉ በሙሉ በሚባል ደረጃ እየተዳከመ መምጣቱም ተሰምቷል። የዚህ ኃይል መፈራረስና ዋነኛ ምክንያቱ ሰላማዊ አማራጮችና የልማት አጀንዳዎች በሰፉበት በአሁኑ ወቅት የህወሓት ጉጀሌ ቡድን ዳግም ወደ ግጭት የሚያመራ አጀንዳዎችን በተዋጊዎች ዘንድ ተቀባይነት ማጣታቸው እንደሆነም ተነግሯል። የጦሩ መሸሽ ዋነኛ ምክንያት ተደርጎ የሚወሰደው ደግሞ የአመራሮቹ የቪዛ እገዳ ይፋ መሆን በታጣቂው ዘንድ የፈጠረው ከፍተኛ ስጋት ነው። ታጣቂዎቹም በዚሁ ምክንያት ከግንባር ጥለው በከፍተኛ ፍጥነት በመሸሽ ላይ እንደሚገኙም ተሰምቷል። የአመራሮቹ የቪዛ መከልከልና የግል ጥቅማቸውን ማጣት ታጣቂውን በከንቱ መስዋዕት እየሆኑ መሆኑን በግልጽ እንዲረዱም አድርጎታል። በእገዳው ምክንያት በአመራሩና በታጣቂው መካከል ያለው መተማመን ሙሉ በሙሉ በመላላቱ የእዝ ሰንሰለቱም ተበጣጥሷል። ስለሆነም ታጣቂዎቹ ያለምንም ተጨማሪ ግዳጅ የጦር ግንባሮችን በከፍተኛ ፍጥነት ጥለው በመውጣት ላይ ይገኛሉ።